በድሮ ጊዜ ራቅ ባለ መንደር ላይ አንድ ትልቅ የገበያ ማዕከል ነበር። ቁስ የተባለ ነገር የሚሸጥበት፣ ወርቅ፣ ብር፣ ልብሶች ሳይቀሩ ሁሉም ነገር የሚሸጥበት ቦታ ነበር። በዛ ትልቅ የገበያ ማዕከል ላይ አንድ ሳሊም የተባለ የእጅ ቀለበትና ጌጣጌጦችን የሚሰራ ትንሽዬ ሱቅ ያለው ሰው ነበር። ከሰዎች ጋር ባለመነካካትና ባለማጭበርበር ይታወቃል። ሁል ጊዜ ጠዋት በማለዳ ሱቁን ይከፍታል። ትንሽዬ ፋኖሱንም ያበራና የእጅ ስራውን መስራት ይጀምራል። በሱ ጋር ያለፈ ሰው ሁሉ ሰላም እያለው ስለ ገበያ እየጠየቀው፣ አንዳንዱ ደግሞ ከሱ ገዝቶ ይሄድ ነበር። አንድ ቀንም ተመስጦ የእጅ ቀለበት እየሰራ ሳለ በድንገት በሱ ሱቅ ላይ አንድ አዛውንት ይገባል። ያ አዛውንት እድሜው በጣም የገፋ፣ መራመድ የከበደው፣ መደገፊያ እንጨት የያዘበት እጁ ራሱ ይንቀጠቀጥ ነበር። ወደ ሳሊም ጋርም ጠጋ ብሎ ለረጅም ሰዓት ይመለከተው ጀመር። ሳሊምም አንገቱን ቀና ብሎ አዛውንቱን ሲመለከተው አጎቴ ሆይ ምን ፈልገህ ነው? ምን ልታዘዝ ብሎ ጠየቀው። አዛውንቱም አንድ ጥቁር ድንጋይን አወጣና ከዚህ ጥቁር ድንጋይ ቀለበትን እንድትሰራልኝ እፈልጋለሁ አለው። ሳሊምም ድንጋዩን ሲመለከት በጣም ተገረመ። ድንጋዩንም አንስቶ እያገላበጠ እየተመለከተው እንዲህ አለ፣ አጎቴ ሆይ ከዚህ ድንጋይ የተሻለ ሌላ ነገር እኔ ጋር አለ። ቀለል ባለ ዋጋ ልሽጥላችሁና ከሱ ብሰራላችሁ ይሻላል አላቸው። አዛውንቱ ግን አይ እንደዛማ አይሆንም፣ እኔ የፈለኩት ከዚህ ድንጋይ እንድትሰራልኝ ነው አለው። ሳሊምም የአዛውንቱን ትዕዛዝ ተቀበለና እሺ እሰራላችኋለሁ፣ ነገር ግን ለመቼ ነው የምትፈልጉት አላቸው። አዛውንቱም ከ3 ቀን በኋላ ተመልሼ እመጣለሁ፣ ያኔ ቀለበቱን ስትሰጠኝ እኔም ደሞዝህን እከፍልሃለሁ አለው። ሳሊምም በአዛውንቱ ሐሳብ ተስማምቶ ቀለበቱን አሳምሮ እንደሚሰራላቸው ከነገራቸው በኋላ አዛውንቱ ወደ መጡበት ተመለሱ። ሳሊምም የተሰጠውን ትዕዛዝ ተቀብሎ ከዛ ድንጋይ የሚያምር የሆነን የእጅ ቀለበት ይሰራ ጀመር። በቻለው አቅምና ጥረት ቀለበቱን አሳምሮ ሰራው። ሰርቶ ከጨረሰም በኋላ በምታምር ትንሽዬ ብልቃጥ ላይ አስቀመጠው። የአዛውንቱንም መምጣት መጠባበቅ ጀመረ። ከ3 ቀን በኋላ ግን አዛውንቱ አልተመለሰም። በ4ኛውም ቀን እንደዛው። በ5ኛው ቀን ሱቁ ቁጭ ብሎ ሳለ ድምፅን ይሰማል። የሰዎች ጩኸት ነበር። ሳሊምም ድምፁን ወደ ሰማበት ቦታ ሲሄድ አንድ አዛውንት መሬት ላይ ተዘርሮ ሞቶ ነበር። ሰዎችም እሱን ከቦ ይመለከቱታል። ሳሊምም ወደዛ ጠጋ ብሎ ሲመለከት ጥቁሩን ድንጋይ ሰጥቶ ቀለበቱን እንዲሰራለት የፈለገው አዛውንት ነበር። ወዲያውኑ ወታደሮች ወደዛ ጋር መጥተው ይህ አዛውንት እንዴት ነው የሞተው ብለው ጠየቁ። አንዱ ሰውም ወደዚህ እየመጣ ነበር፣ በድንገትም መሬት ላይ ወደቀና ሞተ አለው። ከዛም አዛውንቱን ተሸክመው ሊቀብሩት ወሰዱ። ሳሊምም ባየው ነገር በጣም አዘነ። ሐቁን እንኳን በአግባቡ ሳይሰጠው አዛውንቱ በመሞቱ በጣም ተከፋ። ከተወሰኑ ቀናት በኋላም ሳሊም ሱቁ ቁጭ ብሎ ሳለ አንድ ባለሀብት የሆነ ሰው ወደዛ ሱቅ ይመጣል። ሰውየው ሰውነቱ ሞላ ያለና የለበሰው ልብስ ለኩራት የሚጋብዝ የተከበሩ ሰዎች አይነት ልብስ ነበር። ከበስተኋላውም 3 ወታደሮችን አስከትሎ ነበር የመጣው። ቀጥታ ሳሊምን ሲመለከተው ወደሱ ጋር ጠጋ አለና እንዲህ አለው፣ ከተወሰኑ ቀናት በፊት የሆነ አዛውንት ወደ አንተ ሱቅ መጥቶ ነበር። ቀለበትንም እንድትሰራለት ፈልጎ ድንጋይን ሰጥቷል። ያንን ቀለበት ልወስድን የመጣሁት አለው። ሳሊምም ይህንን ሲሰማ ወዲያውኑ አው ያ ቀለበት እኔ ጋር ነው ያለው አለው። ሰውየውም ቀለበቱን ለኔ ስጠኝ፣ ያ የሞተው አዛውንት የኔ አባት ነው፣ ውርስ የሚገባው ለኔ ስለሆነ ልወስደውን የመጣሁት አለው። ሳሊምም ወዲያውኑ ቀለበቱን አውጥቶ በእጁ ላይ ያስቀመጠውና ይኸውና እንካ ውሰድ ብሎ እጁን ዘረጋለት። ሰውየው ከሳሊም እጅ ላይ ለመውሰድ ተጠየፈና መሬት ላይ አስቀምጠው ራሴ አንስቼ ወስደዋለሁ አለው። ቀለበቱንም አንስቶ አገላብጦ ይመለከተው ጀመር። በደንብ ከተመለከተው በኋላ ምንም ሳይናገር ቀለበቱን እንደያዘው ወደ መጣበት ይመለስ ጀመር። የዛን ቀን ማታም ሳሊም ወደ ቤቱ ሄዶ ተኝቶ ሳለ በሩ በኃይል ይንኳኳል። የበሩ ማንኳኳት ድምፅም ሳሊምን ያስነሳዋል። ወደ ውጪ ወጥቶም በሩን ሲከፍት ያ ቀለበቱን የወሰደው ሰውዬና 4 ወታደሮችን አስከትሎ ነበር የመጣው። አንዱ ወታደርም አንተ ሰው ልብስህን ልበስና ከኛ ጋር ትሄዳለህ አለው። ሳሊምን በጣም ደነገጠ። ወዴት ነው የምትወስዱኝ አላቸው። ወታደሩም አንተ በሌብነት ተጠርጥረሃል፣ ስለዚህ መሄድ አለብህ አለው። ወዲያውኑ ያ ሰውዬም የሰጠኸኝ ቀለበት ላይ አጉድለሃል፣ የተወሰነን ሰርቀህ ለራስ ወስደሃል፣ ስለዚህ ዳኛ ፊት ይዤ እሄዳለሁ አለው። ሳሊምን በጣም በመደናገጥ አረ እኔ ምንም ሐቅህን አልወሰድኩም፣ አዛውንቱ በሰጠኝ ድንጋይ ሙሉን የሰራሁት አለው።
ነገር ግን ወታደሮቹ ሳሊም ሚስቱን እንኳን በአግባቡ እንዲሰናበት አልፈቀዱለትም። ይዘውት መሄድ ጀመሩ። ሚስትም ከኋላ ትመለከታቸዋለች። በጣምም ደነገጠች። ሳሊምንም ይዘው ዳኛው ወደሚገኝበት ቤተ መንግስት ይዘውት ሄዱ። ሁለቱም ዳኛው ፊት ቀረቡ። ወዲያውኑ የአዛውንቱ ልጅ ወደ ዳኛው ጆሮ ስር ሄዶ ማንሾካሾክ ጀመረ። ዳኛውም የሰውየውን ንግግር በደንብ ከሰማ በኋላ ፊት ለፊቱ ለቆመው ምስኪን ሳሊም በቁጣ እንዲህ አለው፣ ለምንድን ነው ሥራ ተብለህ ከተሰጠህ ድንጋይ ላይ አጓድለህ ለራስህ የወሰድከው? አለው። ሳሊምም በጣም ደነገጠ። ዳኛ ሆይ እኔ ምንም ነገር አልሰረኩም፣ የተሰጠኝን ነገር በአግባቡ ሰርቼን ያስረከብኩት አለው። የአዛውንቱ ልጅም ዳኛ ሆይ ይህ ሰው እየዋሸ ነው፣ አባቴ በሰጠው ድንጋይ ላይ ለየት ያለና በውድ የሚሸጥ የከበረ ድንጋይ ውስጡ ላይ አለው፣ እሱን ሰርቆ በድንጋዩ ብቻ ነው የሰራልኝ አለ። ሳሊምም ዳኛ ሆይ እኔ በተሰጠኝ ድንጋይ ውስጥ ምንም አይነት የከበረ ድንጋይ አልነበረም፣ በተሰጠኝ ድንጋይ ነው ሁሉንም ነገር የሰራሁት፣ ምንም ነገር አልወሰድኩም አለ። ዳኛውን በደንብ ሳያረጋግጥ እኔ የአዛውንቱን ልጅ በደንብ አውቀዋለሁ፣ ምንም አይዋሽም፣ አንተ ግን ለመንደሩ ራሱ አዲስ ሰው ነህ፣ ምናልባት ድሃ ስለሆንክ ሰርቀው ሊሆን ይችላል፣ ስለዚህ መስረቅህን እስክታምን ድረስ ወይም ደግሞ ለሰረከው ነገር 100 ወርቅን እስክትከፍል ድረስ እስር ቤት ትገባለህ አለው። ሳሊምም ይህንማ ማድረግ የለባችሁም፣ እንዲህ ካደረጋችሁ በድላችሁኛል፣ እኔ ምንም የማውቀው ነገር የለም አለ። ዳኛውን በቁጣ ለወታደሮቹ ወደ እስር ቤት ይዛችሁት ሄዱ አለ። ወታደሮቹም ሳሊምን እየጎተቱ ጨለማ ክፍል ውስጥ የሚገኝ አንድ ጠበብ ያለች ክፍል ውስጥ አስገቡት። ክፍሉ በጣም የቆሸሸ መሬቱ ደግሞ የረጠበና የሚያስጠላ ነበር። ከላይ በሚመጣ የፀሐይ ጨረር እንጂ ሌላ ምንም አይነት ብርሃን አልነበረው። ሳሊምም ምንም ባላደረገው ነገር በመቀጣቱ በጣም አዝኖና ተከፍቶ ሁለቱ ጉልበቶቹን ወደ ደረቱ አስጠግቶ ማልቀስ ጀመረ። በዚህም ሁኔታ ውጪውን ሳይ ምንም ምግብ ሳይበላ አንድ ቀን ያልፋል። በቀጣዩ ቀንም አንድ ወታደር ቁራሽ ዳቦና በትንሽዬ ዕቃ ውሃ ይዞለት ይመጣል። በሶስተኛው ቀን ደግሞ ሁለት ወታደሮች መጥተው ሳሊምን ይመቱት ጀመር። አንተ ሌባ እመንና ከዚህ ቅጣት ተገላገል፣ ብታምን ኖሮ ይሄ ሁሉ ባልቆየህ እያሉ ይመቱት ጀመር። ሳሊምም እንዴት ምንም ባላደረግኩት ነገር አምናለሁ እያለ በማልቀስና በመከፋት ያሳልፍ ጀመር። የተመቻቸ ምግብንና ረፍትን ስለማያገኝ ሰውነቱ ይንቀጠቀጥ ነበር። ቁጭ ብሎ እያለቀሰም ሳለ በድንገት አንድ ድምፅን ይሰማል። ለምን ታለቅሳለህ የሚል ነበር። ዞር ብሎ ሲመለከትም አንድ አዛውንት ነበረች። እድሜዋ በጣም የገፋ ልብሷ የተቀዳደደና ጭንቅላቷ ላይ ነጭ ልብስን የጠቀለለች ነበረች። ሳሊምም እሷን ሲመለከት እንዴት ወደዚህ ልትገቢ ቻልሽ? ማነሽ አንቺ ብሎ ጠየቃት። አዛውንቷ ምንም ሳትናገር አንድ አነስ ያለ ጆክንና ኩባያን አወጣች። በእጇ ላይ ማስቀምጣ ለሳሊም እያሳየችው እንዲህ አለች፣ እንካ በዚህ ኩባያ ላይ የተወሰነን ውሃ ቅዳና ጠጣ። ግማሹን ጠጣው፣ ግማሹን ደግሞ መሬት ላይ ድፋው። ይህን በማድረግህ አንተን የበደለው አካል ልቡ ላይ ፍርሃት ይወድቃል። ሳሊምን በመደናገጥ አንቺ ማነሽ? ወደ እኔ ማነው አዞ የላከሽ ብሎ ጠየቃት። አዛውንቷም በዚህ መንደር ላይ የምትኖር አዛውንት እንደሆነች ነገረችው። ከያዘችው ማነስ ያለ ጆክ ላይ ወደ ትንሹ ኩባያ ውሃን ትቀዳ ጀመር። ውሃው በጣም የሚያምርና ለየት ያለ ነበር። ውሃውንም ለሳሊም ሰጠችው። እንዳልኩህ ግማሹን ጠጣውና ግማሹን መሬት ላይ ድፋው አለችው። ሳሊምም ከአሮጊቷ እጅ ውሃውን ከተቀበለ በኋላ መጠጣት ጀመረ። ውሃው በጣም ቀዝቀዝ ያለና ጣፋጭ ነበር። አዛውንቷ እንዳለችውም ግማሹን ከጠጣው በኋላ የተቀረውን ግማሽ መሬት ላይ ደፋው። ውሃው ጣፋጭ ስለነበር አዛውንቷን ለማመስገን ቀና ሲል ካለችበት ቦታ ላይ ያጣታል። በየቦታውም እየዞረ አዛውንቷን ይፈልጋት ጀመር። ነገር ግን ሊያገኛት አልቻለም። ምክንያቱም እሷ ወደዛ ክፍል የምትገባበትንና የምትወጣበትን መንገድ እሷ እንጂ ሌላ ማንም አያውቅም። ውሃውንም ከጠጣ በኋላ በዛኑ ቀን ሌሊት የዛ መንደር ሰዎች ጩኸትን ሰምተው ይወጣሉ። ጩኸቱ የወጣው ከአዛውንቱ ልጅ ቤት ነበር። የአዛውንቱ ልጅ በጣም ደንግጦና አልቦት ከነማታ ልብሱ እየሮጠ ነበር። ቤቴ ላይ ኃይለኛ ጎርፍ አለ፣ በጣም የሚያስፈራ እያለ እየጮኸ ይሮጣል። ሰዎችም ይህንን ሲሰሙ በመደናገጥ ወደ አዛውንቱ ቤት ይሄዳሉ። ነገር ግን ወደ ቤቱ ሲገቡ ምንም አይነት እርጥበት አልነበረም። ወደ አዛውንቱ ልጅ ጋርም ሄደው ምን ሆነህ ነው? ቤትህ ላይ እኮ ምንም ነገር የለም፣ ምናልባት ቅዠትን አይተህ ሊሆን ይችላል፣ ምንም ነገር የለም፣ ወደ ቤት ተመለስ አሉት። ሰውየው ግን አረ እባካችሁ እኔ እየታየኝ ነው፣ እናንተ አላያችሁትም እንዴ?
ለዛውም የጎርፉ ቀለም ቀይ ነው፣ በጣም ያስፈራል ይላቸዋል። የመንደሩ ሰዎችም ምንም ነገር የለም ተረጋጋ ብለው ወደ ቤቱ ይዘውት ይሄዳሉ። ሰውየው ግን ምንም ማረፍ አልቻለም። እንደምንም ከነጋለት በኋላ እየሮጠ ወደ ዳኛው ጋር ይሄዳል። ሳሊምን በማሰሩ ሳሊም የሆነ ነገር አድርጎብኛል ብሎ አስቦ ነበር። ወደ ዳኛውም ጋር ሄዶ ዳኛው ፊት ቆመና እንዲህ አለው፣ ዳኛ ሆይ ያንን ያሰርከውን ሳሊም ወዲያውኑ ልቀቀውና ወደዚህ አምጣው። ዳኛውም ይህንን ሲሰማ ለምን ትላንትና ሰርቆኛል ብለህ እኮ ራስን ያሳሰርከው አለው። ሰውየውም ይሄ ሰው ጠንቋይ ነው፣ እስር ቤት ከገባ በኋላ በእኔ ተናዶ ጠንቁሎብኛል መሰለኝ፣ ማታ መተኛት አልቻልኩም፣ የሚያስፈራ ነገር እያየሁ ነው፣ አሁን ራሱ በጣም እየፈራሁ ነው አለው። ዳኛውም ወዲያውኑ እሺ ያስወጣዋለሁ፣ ነገር ግን የሰረቀህን ንብረት እስከሚመልስ ድረስ ወይም በሰራው ወንጀል እስከሚያምን ድረስ አልለቀውም አለ። የአዛውንቱ ልጅም አዎ እሱማ ልክ ነህ፣ እንዴት እኔ ላይ ጥንቁልናን ያስባል፣ በዛም ሊቀጣ ይገባል፣ ወደዚህ አምጣውና እንጠይቀው። ዳኛውም በሰውየው ንግግር በመገረም ለወታደሮቹ ሳሊምን ወደዚህ ይዛችሁልኝ ነው ብሎ አዘዘ። ወታደሮቹም ሳሊምን ካሰሩበት ቦታ እያንገላቱ ወደ ዳኛው ጋር ይዘውት መጡ። ጥሩ ረፍትንና ምግብን ባለማግኘቱ ሰውነቱ የተንቀጠቀጠ ነበር። ሳሊምም ዳኛው ፊት ቆመ። የአዛውንቱ ልጅ ከዳኛው ጎን በፍርሃት ተቀምጦ ነበር። ሳሊምን ሲመለከተው ከበፊቱ የበለጠ መንቀጥቀጥ ጀመረ። ዳኛውም እሺ አሁንስ አላመንክም? በሰራኸው ወንጀል እመን፣ 100 ዲናርንም ክፈል አለው። ሳሊምም ዳኛው ሆይ ባላደረኩት ነገር እኮ እየበደላችሁኝ ነው፣ እኔ ምንም ስለምታወሩት ነገር አላውቅም አላቸው። ሳሊም ያወራው ንግግር ቤተ መንግስት ውስጥ ያለው ሰው ሁሉ ሰምቶት ነበር። በሰማው ነገርም በጣም ተደናገጠ። እንዴት ይሄ ሊሆን ይችላል ማለት ጀመሩ። ወዲያውኑ ሳሊም የተናገረው ንግግር በመንደሩ ሰዎች ዘንድም ተንሰራፋ። ሁሉም ሰው ስለዛ ነገር ማውራት ጀመረ። ሳሊም ያወራው ድምፁን ቀንሶ ቢሆንም የሰሙት ሰዎች ግን እያስተጋቡ በአንድ የተዳረሰ። የአዛውንቱ ልጅም አረ ይሄ ሰው ጠንቋይ ነው፣ ወዲያውኑ መገደል አለበት፣ በእሳት እናቃጥለው ማለት ጀመረ። በዚህ ሰዓት ነበር የቤተ መንግስቱ በር የተከፈተው። በሩ ላይም አንድ አዛውንት ነበረች። በእጇ ላይ የምትደገፍበትን በትር ይዛ ነበር። በሱ ላይም እየተራመደች ወደ ውስጥ ገባች። ፊቷ ላይ ቁጣ ይነበባል። ቀጥታ ለማንም ሳታስፈቅድና ማንንም ሳታናገር ወደ ዳኛው ፊት ነበር የሄደችው። ዳኛው ፊትም ቆማ ወደሱ እያፈጠጠች እንዲህ አለችው፣ ዳኛ ሆይ አንተ ፍትሃዊ ነገር አላደረክም። እንዴት የሀብታም ሰውን ንግግር ሰምተህ የድሃን ሰው ንግግር ትንቃለህ? ይሄ ትልቅ በደል ነው። እንዲህ ማድረግ አልነበረብህ። ዳኛውም ይህንን ሲሰማ አንቺ ማነሽ? ወደዚህስ ለምን መጣሽ? ብሎ ጠየቃት። አዛውንቷም ምንም አይነት መልስ አልሰጠችውም ነበር። ወደ አዛውንቱ ልጅ ዞረችና እንዲህ አለች፣ አንተ ደግሞ ያልበደለህን ሰው በድሎኛል ብለህ አሳስረኸዋል። አባትህ ለዚህ ምስኪን ቀለበት ሰሪ የሰጠው ጥቁር ድንጋይ ነው እንጂ ለየት ያለ ምንም አይነት ጌጥ አልነበረው። ግን በንብረት ላይ ስለምትስገበገብ በዚህ ሰው ላይ ዋሸህበት። በዳዩ አንተ ነህ አለችው። የአዛውንቱ ልጅም ይህንን ሲሰማ በቁጣ ይህች አሮጊት እኔ ላይ ሳታውቅ እንዴት ውሸትን ትናገርብኛለች? እኔን አታውቀኝም፣ እኔም አላውቃትም አለ። አዛውንቷም እንደዛ የምትል ከሆነ እሺ፣ ይህንን ቀለበት ያዝና በእጅህ ላይ አድርገው። የምትናገረው ነገር እውነት ከሆነ ምንም ነገር አይፈጠርም፣ አሊያ ግን የሚፈጠረውን ነገር ታያለህ ብላ በእጇ ላይ የያዘችውን ቀለበት ሰጠችው። የአዛውንቱ ልጅ በመጀመሪያ ሊቀበላት አልፈለገም። ነገር ግን ባለው ኩራትና ዝና ሰዎች እየተመለከቱት ስለነበር ቀለበቱን አንስቶ ለበሰው። አዛውንቷም እሺ አሁን ምን ትላለህ አለችው። የአዛውንቱ ልጅም እኔ እውነተኛ ነኝ፣ ቀለበት ሰሪው ግን ውሸታምና ሌባ ነው አለ። ይህንን እንደተናገረ ወዲያውኑ ቀለበቱን የለበሰበት እጅ በኃይል ያቃጥለው ጀመር። እጄ ተቃጠለ፣ ውሃ አምጡልኝ እያለ መጮህ ጀመረ። ነገር ግን በእጁ ላይ ምንም አይነት እሳት አልነበረም። ሰዎችን በመደናገጥ ይመለከቱታል። አዛውንቷም አየህ አይደል ውሸታም ስለሆንክ የተፈጠረብህን ነገር እውነቱን ብትናገር ኖሮ ይህ ሁሉ ነገር ባልተፈጠረ አለችውና ቀለበቱን ከእጁ ላይ አውልቃ ወደ ሳሊም ጋር ዞረችና እንዲህ አለችው፣ አንተም ይህንን ቀለበት ያዝና ልበስ፣ ከዛም የሚፈጠረውን ነገር አብረን እናያለን አለች። ሳሊምም ቀለበቱን ተቀብሏት እጁ ላይ አደረገው። ወደ ሰዎቹም ዞሮ እኔ ምንም ነገር አላጭበረበርኩ፣ ይልቁንስ የዋሸውም የበደለኝም ይህ ሰው ነው አለ። ይህንን በማድረጉ ምንም ነገር አልተፈጠረም። እንደውም ቀለበቱን የለበሰበት እጅ ቀዝቀዝ ብሎ ነበር። ዳኛውም ይህንን ሲመለከት ይበቃል፣ አሁን እውነቱ ተጋልጧል። ይሄ ወርቅ ሰሪ እውነተኛ ነው፣ ምንም ነገር አልዋሻም።
የዋሻውም የበደለውም ይህ ሰው ነው። በሱ ቦታ መታሰርም መቀጣትም ያለበት እሱ ነው አለ። ወዲያውኑ አሮጊቷም ወደ ዳኛው ጋር ጠጋ አለችና አየህ አይደል፣ እውነት ያስከብራል። አንተም ትልቅ ጥፋትን ያጠፋኸው ከሀብታም ሰው ንብረቱን ከጅለህ ክብርህ እንዳይዋረድ ብለህ በውሸት ሳታጣራ ፈረድክ። እንዲህ አድርገህ የምትፈርደው ፍርድ መጨረሻው አያምርም። ሰውን በድለህ የምታገኘው ንብረት ምንም አይጠቅምህም፣ እንደውም በራስህ ላይ ሸክም ይሆንብሃል። ስለዚህ ይህ ነገር ለአንተ ትልቅ ትምህርት ሊሆንህ ይገባል። አንተ ዘንድ ሀብታሙም ድሃውም እኩል ሲሆን ነው ሰዎች የሚያከብሩህና የሚያልቁ። ቢጠሉህም ቢተቹህም ለተወሰነ ቀን ነው፣ መጨረሻህ ግን ያምራል አለችው። ከዛም አዛውንቷ ምንም ሳትናገር ወደ ውጪ መውጣት ጀመረች። ሳሊምም ነፃ ሆኖ በመለቀቁ በዳዩ ሰው በመታወቁ በደስታ ወጣ። ሰዎችም ከውጪ ስለ ሳሊም ያወሩ ስለነበር ሳሊምን ሲመለከቱት ተሸክመው በደስታ ብዛት ይዘውት መሄድ ጀመሩ። ሳሊምም ወደ ቤቱ ተመለሰ። ከብዙ ቀናትና ስቃይ በኋላ የሚወዳት ሚስቱን በማግኘቱ በጣም ተደሰተ። ከዛን ቀን በኋላ ሳሊም በመንደሩ ሰዎች ዘንድ ይበልጥ ይከበርና ይወደድ ጀመር። የንግድ ስራውንም አስፋፍቶ በሰፊው መስራት ጀመረ። የዛሬው ድንቅ ታሪካችን ይህንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እንገናኛለን፣ እንዳትጠፉ።